ባለማወቅና በትንሽ ዕውቀት የምንወዛገበውን ይቅር በለን። ጌታ ሆይ እኛም ቢሆን እንጠቅማለን ብለን እንጂ እንጉዳ ብለን አይደለምና አትቀየመን። ጌታ ሆይ አንተ ከልብ የሚያመልኩትን ባሉበት እንደምታከብር ከልብ የተመለሱትንም ለንስሐ ጊዜ ሰጥተህ የናቁትን ሲያከብሩ ቸል ያሉትን ውድነቱን ሲያውቁ በበደሉት ሲጸጸቱ ከልብ እንዲሹት አድርገህ እንደምታበቃቸው ሰምቻለሁና እኔንም ከነርሱ ደምረኝ። ለበቁትና በእውነት አንተን ለሚያመልኩት እስከ ዛሬም ሳይበቃ ከተቀበለው እየነጠቅህ በተቀመጡበት እንደምታቆርባቸው ሰምቻለሁ። ስለዚህ በእነርሱ ላይ የተዘጋም የሚዘጋም ቤተ መቅደስ እንደሌለ አውቃለሁ። ለእኔ ግን ለበደለኛው አስብልኝ። ጌታ ሆይ ዘንልኝ። ዳንኤልን አንበሶች እንዳጫወቱት ለአቡነ አረጋዊ ዘንዶ እንደታዘዘ ለሌሎች ቅዱሳን ብዙ አራዊት እንደታዘዙ ሰምቼ ራሴን ሳልመረምር በተመካሁበት ይቅር በለኝ እንጂ አትቀየመኝ። እኔ እምነት አለኝ ብዬ ቤቴን እንኳን ከፍቼ አልተኛም። እንኳን አንበሳ ላይ ያጫውተኝ ያሳደግኩት ውሻማ አንዳንድ ቀን ይነክሰኛል። ይህም ሆኖ ግን ባለማወቅ ከመናገርና በማደርገው ከመመጻደቅ አልተመለስኩም። ይህም ሁሉ ሆኖ ወደ ልቦናዬ ባለመመለሴ ነውና ጥፋቴን ሳይሆን ቅናቴን፣ ስህተቴን ሳይሆን በመሳትም ቢሆን ከሰማሁት ተነስቼ በአቅሜ በጎ ነው ብዬ መመኘቴን አይተህ ይቅር በለኝ እንጂ እንደ ፈሪሳዊው ቀራጭ ካንተ ይሻላል ብላ አታሳፍረኝ። እንደሚሻል አሁንም እኔም ማስታወሻለሁ ገብቶኛል። ስለዚህ